የካቲት 27 2018 ይድረስ ለሚመለከታችሁ በዛሬው ዕለት በኤፍቢ ገጽ ላይ በአፋን ኦሮሞ ሙዚቃ ታጅቦ በተለቀቀው ቪዲዮ ሰፊ የስንዴ ማሳና ስንዴ ተመርቶ በእስር እየተደረገ የድሮን ሞተር የተገጠመለት ይመስል በአየር ላይ ሲንሳፈፍ አየሁ። እረ እባካችሁን ከተጨባጭ የሀገሪቱ ሁኔታ ጋር የማይሄድ ያልሆነ ተምኔታዊ ወይም ሐሳባዊ ውጥኖችን በራሳችሁ ውስጥ በምናብ በፈጠራችሁት ባልበላ አንጀታችን ጭንቅላታችንን አታናውዙን። በአፍዛ ደንግዝ ፕሮፓጋንዳ አታደንቁሩን። ፉርኖ ዱቄት ከ3 ብር 10 20 እያለ በዚህ ዓመት ድሮ ሳይሆን አምና በሚባለው ብር 120 ዳቦ ከሳንቲም ቤት 1 ብር 2 እያለ 100 ግራም የማይሞላ ብር 10 የመግዛት አቅም በትንሹ ከ300 እስከ ሺዎች በገባበትና ሰው በሚመገበው እጥረት መናገር መለወጥ ባልቻለበት ዘመን ድሮንን በስንዴ ሽፋን ፋብሪካችሁ ልትፈጁን ነው ወይ? የማይታየውን አታሳዩን። ፈጣሪን ከፈራችሁ እያደረጋችሁ ያላችሁትን ተውና ማድረግ የሚገባችሁን ብቻ አድርጉ። ለዜጎች እርካታ ስጡ። ልቦና ካላችሁ ፈጣሪ ይርዳችሁ። ዘሪሁን ከጋረማው